ምንድነው አንተ ፍቅረኛ አትንከባከብም እንዴ? ምንድነው ሳር ምናምን ይዘምዞረው እንዴ? አንቺ አለሽ አይደል እንዴ? ቤስት ፍሬንድ ለመቼ ነው ይዛ? አረ ምንድነው ፍሌ የምትዝረከረከው? በእናትህ ሱሪ ላይ እዚህ በንዘጋ ወጥም ነክቷል እንዴ? አንቺ አረ ወጣ አለብሽ አንቺ ራሱ የኔ ውስጥ። አረ አንተ ጥቁር እኮ ነው ሲጀመር። የቱ ጋር ነው ያለብኝ? ወይ ያጃ እናንተ ምን አረገን? አንቺ ለላትሽ አልዘገብሉኛል እንዴ? ፍሬንድ አንቺ ሄደና አንቺ ኦሮ እያየህ አትራምድም እንዴ? ምን ያደናብራል? የሰው አህያ ያው ሁሉ እንዴ አንተ ጭራሽ ነፍሴ ማቆሽሽ ሲያንስል ከሰሌን ታለቃለህ እንዴ? ተነስ ነው ወጣው፣ በእናትህ ነው ወጣልኝ። ያው ሞል እንዴ ተነስ ነው ወጣው። የሰራሁበት ብር ስጪኝ። ያው ሞል እንዴ አንተ ጭራሽ ከሰሌን አድርገህ ስለ ገንዘብ ታወራለህ እንዴ? ስንት ብር ደብዘ ታውቃለህ? ከሰሌን ተነስ በእናትህ ነው ወጣ። ሲስጠላኝ እነስ ይውጣ ይደረናት። ኧረ በእናትህ ኧረ ለእናትህ መድኃኒት መግዣ ነው። ኧረ በእናትህ ኧረ ያው ሞል እንዴ ስለምን እናት ነው የምታወራው? እኔ ስለ እንትነት ምን አገባኝ? ይውጣ በእናትህ ይልበናሱታ ይልታ አስተላህ ይስላል። አይዞሽ የኔ ወንድም፣ እህቴ አንዳንዴ ስትናደድ እንደዚህ ያደርጋታል። እንዳንተ ጠንካራና ብርቱ ሰዎችን የሚያበረታታ አንድ ሪል ስቴት አስተዋውቅክ። ራንዚ ሪል ስቴት ይባላል። ዱባይና ኢትዮጵያ ውስጥ የሚገኝ ሲሆን ቆጥበክ ቤት መግዛት ትችላለህ እና በርታሽ። ይመሩኛል አውጥ እዚህ ቤት እንጂ ለምን ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋው ላይ ሆኜ ለሶስት አቀርብልኝ እዴለንማ መሞከር አለብኝ። አንተ አይ የኔ ቆንጆ ምንድነው ሽንኩርት እንደሮዝ መፈለግ ይላል? ሃይ እናት እንዴ ምንድነው ፊትሽ? ምን ሆነ እንደዚህ ሆነ? አረ በእናትህ አንተ ድምጽ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ይጨርሰኛል። አቺ ከማን ጋር ነው የምታወሪው? ድጋሚ ላፍሳው እንዴ ደምሽን በጆሮ? አረ ቁራሌው እኮ ነው። አንቺ ምንድነው ቤት የተከራያችሁት? ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ጎንክ ጮክ ብላ አታወራም እንዴ? ምን ያንቾካሽካል? አከራዋ ልጅ ነዋ። ምን ስስሩ ያስብላል? አንገትን ጠምልዬ እንዳልጠቅ። በእናትህ አንተ በዛው ባግና አውጣው አዋራኝ ከፈለግ። ምንድነው የምትለው? ከኔ ጋር ተከፈለክ ና አውጣና አዋራኝ። ና ጠብቀኝ ና። ያከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ። ሄሎ ምኑ ጋር ነው ቤቱ? ወረድ እንበል። ትንሽ ወረድ ስትሉ ሱቅ አለ ከሷ አጠገብ። ያኛው በር ማለት ነው። ደርሻለሽ? አዎ ደርሷል። በእናትሽ ወይኔ እንዴ አሁን ይልበሽ። ምንም እኮ ታማሚ አትመስይም። እስኪ ተስተካከይ። አዎ ብራችንን ተቀብለን ወተን ፏ። ስማ ሄኒ በጣም ነው እንደ ጎዳህ። አረ ትንሽ ነው ነክ ያረኳት። አሳክሚያታለሁ። የሚገባትን ነገር ትቻታለሁ። ለነገሩ ካመማት ታዲያ ምን ይደረጋል? ሰላም እናንተ ናችሁ? የታመመ ሰው ባዶ እጃችሁን ነው እንደምጠይቁት? አይ ይቅርታ ተሻኩልን ስለመጣን ነው። አትቸኩል። በአንተ መቸኮል ምክንያት ነው እህቴን ቤት ያስቀረሃት። እስቲ እንያት። ሊዱ ውሃ ቀብኝ። በጣም አመመሽ እንዴ? እያያሃት ነው የምትጠይቃት? ወይ ካልሆነ ሐኪም ቤት ዘናት እንሂዳ። ትራንስፖርት ጠርተናል። አንተ ብቻ ብሩን ስጣት፣ እኛ እንሄዳለን። አይ እሺ ችግር የለም። ኧረ አፍጥኑት። ምንድነው የምታቃስጂው? እነኚህ ደግሞ እነማን ናቸው? ባለፈው ልጆት በመኪና የግጫዋት ነኝ። ወይ ቅዱስ ሚካኤል ነው ያወጣት። አንተንም እግዚአብሔር ይስጥህ። ዛሬ ግን ምን እግርጣል? አሞኛል ብላ ገንዘብ ልስጣት መጥቼ ነው። ምን አንቺ አይደለም እኮ አባዬ። ያተረፈሽን ፈጣሪ ተመስገን እንደማለት በራስሽ ላይ ማትጠራለሽ። ምን አይነት ብልግና! ይቅርታ አባዬ። ከእናንተ ጋር በኋላ እናወራለን። ልጄ አንተንም ከመከራ ልጄንም ከአደጋ ስላተረፈልኝ አስራት እያወጣው ነው። አንተም እንደዛዋል። አስራትን የሚያወጡ ሰዎች የእግዚአብሔር ንብረት መልሰው ለራሱ የሚሰጡ ሰዎች ናቸው። በረከትንም ያገኙበታል። አስራታችንን በሙታን ሳማር ቅዱስ ሚካኤል አንድነት ገዳም በማውጣት ከችግሮቻቸው ፋታ እንዲያገኙና እየተሰሩ ያሉትን የአባቶች ባት፣ የቅዱስ ሚካኤል ህንጻ ቤተክርስቲያን፣ የአብነትና ዓለማዊ ትምህርት ቤት እንዲሁም ከፍተኛ ክሊኒክ ስራዎችን ለፍጻሜ እናድርስ። ለማገዝ ንግድ ባንክ 1442598391 አቢሲኒያ 1410294444
መንግስቱ ኃይለማርያም ውብ አንቺን በወደዳት ልክ እወዳለሁ። ወይኔ ወዱ ዘራፍ ወዱ። እንዴት አደርክሽ አለቃ አባቴ? ደህና አደርሽ አንድነት፣ እንደምን አደርሽ? ሃሌሉያ ታላቅ ምስራት እያበላሽ እያጠጣሽ ያሳደግሽ በእናትነት እያለበስሽ ወዴት ያለ መስታወት በህይወቴ የምከፍለው ሰላም አለቃ አደራሽ ቦርሳዬ። አረንቱ ችግር የለውም። ትምህርቱን ግን ብትማር ሱቄን ቦርሳ ማስቀመጫ አድርግሽው አይደለ? በቃ እንደተለመደው ሰዓት ሲደርስ መጥቼ ወስደዋለሁ። ምንድነው ይሄ? ኧረ ቢያንስ እንኳን በሰላምታ እንግባባ። ውዴ ጭራሽ በቤብ ዘመን ውዴ ትይኛለሽ? እናቴ ሻለቃ አባቴ አንድ ቀን በስሙ ጠርቶ አታውቅም። ውዴ ነበር የምትለው። ወይኔ ሳሚ፣ ቆይ አንቺ ስንት ዓመት ላይ ነው የቆምሽው? መቼ ተቀመጥን? ወይ ካልሆነ አለሜ ልበል። ትሰምኛለሽ? እኔ ፋራ አሰልጣኝ መባል ሰልችቶኛል። የዘመኑ ሰው ስትሆኝ እንገናኝ። ውዴ ይኸውልህ አለሜ፣ አንድ እውነት ልንገርህ። መንግስቱ ኃይለማርያም ውብ አንቺን በወደዳት ልክ እወዳለሁ። አባቴ ምንም ነገር አይሸትም? እኔ እንጃ። ምን ሸተተሽ? ስጋ፣ የተጠበሰ ስጋ። ነው እንደው ሊያስተምረ ታዲያ ምን ችግር አለው ሚስቴ? ቤት ሄደን ለምን ጠብሰን አንበላም? ካልሆነ በስተቀር መች ድል ይሰጠኝ። መጣሁ። እሺ ገዝቼ እዚህ ጋር ጠብቂኝ። መጣሁ። እሺ እስቲ ካሪፍ ለቁርጥ የሚሆን 1 ኪሎ ስጠኝ። ካሪፍ እባክህ ወንድም የለም፣ ወደጅ አይደለም ወንድም የለም። እባክህ ሌባ ነው። ልክስክስ ሌባ ደግሞ በጣም ነው የምጠላው። ቅንጥብጣቢ ትሰርቃለህ። ሌባ አይደለሁም። በቃ ተረዳኝ። ባለቤት አምሯት ነው። ማጣት ክፉ ነው። ማጣት ነው ያሰረቀኝ። ታዲያ ሳይኖር ማን አግባለ? ሁሉንም ህግ ይፈቷል። አንዴት ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስሟን ደጉም አንተ ቆመ ወሬታ ያለን አርፈ ስራህን አሰራ ባልችለው በእኔ አቅም በመኖር ይበጃል። ሰው ማመን አይቆም። ምን እያረክ ነው? እንዲህ አለቃ ስጋ ሰርቆ ነው። ልቀቀው። ማን እንደሆነ አውቀሃል? ማን ነው? ይሄ ቤት የሱ ነበረ፣ እሱ ነው የሸጠልን። አግኝቶ ማጣት ሲባል አልሰማህ? የፍቅር ጥጉን ያህል ቆየሁብሻ። አስጨነከኝ እኮ። የምን ግርግር ነው? ምንም። እዚህ ሌባ ተይዞ ነው። አሪፍ ጥብስ ሰርቼ አበላሻለሁ። እሺ ብርሃኔ Mama yangu, game over. አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። አሜን። ግናመኛግዬ አዲሪግዬ ግናመኛግዬ አዲሪግዬ danza maka danza maka ayi maka hoye maka Bonantia Shantona
ሳብ እያፈንኩ ነው። አሁን ከችላለሁ። አይ እግሬ ማርዬ፣ እስቲ ከሰላቀጣት ቡና እንጠጣ። ምንድነው? ምኑ? ኧረ ምንም፣ ቡና እንጠጣም ወይ ብዬ ነው። መሄድበታለኝ። አሻንት ያራዳሽ ክንግቴሪ በስታይ የኮካ ዋጧ ዋልሞላለት ብሎ በዚህ በዛቢ ማርያምን አረች ሙዷ ከባድ ነው አሉ። በቃ ፒሳይ ወዴት ነው? መጣን። አምች መንሽ ስሙ ኧረ አካውንት ላክ እያለኝ ነው። እኔ እንጃ። እኔ ግን ሸከኩኛል። ውይ ሽንቴ መጣ። ስፕራይቱን ጠጥቼ መጣሁ ሸነቼ። ይሄን ያህል ግን ማርዬ ለምን ፈልጓት እኮ? ምን አባ ብሩን አፈልገውም ነው? ኧረ ይደብራል። ስሙ እኛ ምን አገባን? ሳቢውን ተቀብለን መምጣት ነው። እናንተ እኔ ላይ ጀለሶቼ ናችሁ ብዬ እኮ ብዙ ነው ሆንኩላችሁ። በእናንተ እኮ ነው ሸቤ ቤት የሆነው። ላይፌን አይጥና ልመታ አድርጌ ከዛፓ ጋር ስሯሯጥ እናንተ ቀመር እኔ ላይ እያልኩ ይመቻችሁ። ጎሽ እንኳን መጣሽ ማርዬ፣ ቡና ታጣጭኛለሽ። ታያትናቂያት ቡናን ቆንጆ አምባሻ ቁርስም አላት። ህማሜ ማዘሯ እኔ ላንቺ ልጅነት አልገባም። ባትበዥብኝ የኔ እንቁልሽ። አይ ልጄ ማርዬ፣ ማርዬ ወዴት ነሽ? አንቺን በደም አላስከፋበት። ማርዬ የኔ ውድ ልጅ፣ እስቲ ልቀፍሽ ከርታታዋ እናትሽ። ተኝ እንጂ እንቅልፍሽ መጥቷል እኮ አይንሽ ቀልቷል። በይተኝ ልጅ እሽሩሩሩሩ እሽሩሩሩሩ ይቅርታ ይቅርታ። ማዘራዬ ከዚህ በኋላ ጓደኛዬ አንቺ ነሽ።